እኔም መሰደድ እፈልጋለሁ እኔም ከኢትዮጵያ ወጥቼ መስራት መለወጥ እፈልጋለሁ ልጄ አረብ ሀገር ትሂድ የምትሉ እንዲሁም እዚህ ሀገር ተቀምጣችሁ በአረቡ ዓለም ተቀምጣችሁ እህቶቻችሁን ጓደኞቻችሁን ከወደ አረብ ሀገር የምታመጡ እህቶች አንድ ላይ ጠቅለል አድርጌ ነው ሐሳብ ሼር ማደርገው አንድ ላይ ይሄንን ሐሳቤን ተጠቀሙበት ለላችሁ ወዳለው ሰላም ጤና ይስጥልኝ ወድና የተከበራችሁ የኔ ተወዳጅ ቤተሰቦች የኢትዮጵያ ተከታታዮች እግዚአብሔር ሰላምና ቸርነት በያላችሁበት ብዝት ይበልላችሁ ምታበረታቱኝ እንዲሁ ከልብ አመሰግናለሁ የኔ ተወዳጆች ዛሬ ወደ ሐሳቤ ስገባላችሁ ወደ ከኢትዮጵያ በአሁኑ ባለንበት ሁኔታ ከኢትዮጵያ የሚወጡ ልጆች በጣም ህፃናቶች ናቸው ልጆች ናቸው አይምሯቸው ያልበሰለ በቃ ነገሮች ማገናዘብ የማይችሉ እንዲሁም ደግሞ ሰርተው ቻሌንጆችን መጋፈጥ የማይችሉ ልጆች ናቸው አሁን በየቲክቶክ በየምናምኑ ላይ ስናይ የኡነት ነው የምላቸው በጣም ነው በቃ ውስጤን ነው የሚነካኝ እኔ ሰው አይሰደድ አይቀየር በፍጹም አለለም ሁሌም አለለም ግን ስትሰደዱ እንዴት ነው ራሳችሁን በደንብ አይምሮ ብስለት አላችሁ ወይ ቻሌንጅ መቀበል ትችላላችሁ ወይ ተሰዳችሁ በሰው ስትሰደዱ አዲስ ሀገር አዲስ አየር አዲስ ሰው አዲስ ቋንቋ ይሄን ሁሉ እንደዚህ አቻችሉ መያዝ ትችላላችሁ ወይ ቻሌንጆቹን መቀበል ትችላላችሁ ወይ ምን ያህል ዝግጁ ናችሁ ኢትዮጵያ ውስጥ ምን ያህል በስራ ተፈትናችኋል ኢትዮጵያ ውስጥ ምን ያህል ቻሌንጅ ያሳልፋችኋል ኢትዮጵያ ውስጥ ቻሌንጅ ያሳለፈ ሰው አይምሮ ብስለት ያለው ሰው ስራ ኢትዮጵያ ውስጥ የሚሰራ ሰው ቢሰደድም መቋቋም ይችላል እዚህ ሀገር ያለውን ሁኔታ ሁሉንም ነገር መቋቋም በደንብ ይችላል ነገር ግን ኢትዮጵያ ውስጥ ስንኖር ቤተሰቦቻችን ላይ ዘና ብለን እንኖርና የሆነ ችግር ሲገጥም ወይ ደግሞ ማድረግ የሚባለው ነገር ይቀርና አብዛኞቻችሁ ጋር ያለው ነገር ማወራ ወደ አረብ ሀገር ሊሰደድ ይመጣሉ እህት ካላቸው እህቴ ካልወሰድሽኝ የጎረቤት ልጅም ከሆነ አከሌኮ ሄዷል አንቺ ደግሞ የሆነ ነገር እዛ ቀይረሽ ከሆነ ከሌ ልጅ እኮ እንዲ አድርጋለች ካልወሰዳችሁኝ ይላሉ ማለት ነው ከዛ አንቺ የኔ የዋሃ እህቴ በቃ እንዲ ከምጨቀጭቀኝ እንዳውም እኔን ቻሌንጅ ያደረገውን ነገር እሷንም ቻሌንጅ ያደርጋት እዛኮ ብዙም ስራ አሰራም እዛኮ ቻሌንጅ ምንም ነገር ቻሌንጅ አታውቅም ታመጫለሽ ስታመጪ እዚህ ጋር ያለውን አንቺ ብር መላክሽን እንጂ ብር መስጠትሽን ብቻ ነው እንጂ የሚያውቁት ብሩ እንዴት ተሰርቶ መጣ አንቺ ምን አይነት ቻሌንጅ እያሳለፍሽ ነው የሚለው ነገር በፍጹም አይረዱትም አያውቁትም ይሄንን እያዩ ስለማያውቁት ወደዚህ አንቺ ደግሞ ታመጫለሽ ስታመጪ በዚሁ አጋጣሚ በዚሁ ጋር አያይዤ ምንላችሁ ፈልጋለሁ አንድ እህታችን እዚሁ አረብ ሀገር ነው የምትኖረው እዚሁ አረብ ሀገር ነው የምትኖረው እህቷን ታመጣታለች ትሰራለች ትለወጣለች እቅዳለኝ በቃ መስራት መለወጥ ፈልጋለሁ ስትል እህቷን ታመጣለች እህቷ ቻሌንጅ መቋቋም አቃታት እዚህ ሀገር ስትመጡ አገሩ ሞቃታማ ነው የሀገሩ ሁኔታ የሰዎቹ ሁኔታ የስራው ሁኔታ ስራ በጣም ይከብዳል በተለይ አዲስ ሆናችሁ ስትመጡ በተለይ ከቤተሰብ ጋር የምትኖሩ ስራ ቻሌንጅ የማታውቁ ልጆች እዚህ ስትመጡ በጣም ልጆች ናቸው ያሁን ልጆች ደግሞ ወደ ስደት የሚወጡትና በጣም ከባድ ነው በጣም ከምነግራችሁ በላይ በጣም ነው የሚከብደው ያንን ነገር መቋቋም ሲያቀታት እንታደርጋለች ክሎሮክስ ተጣጣና ይደረስባታል ሆስፒታል ትገባለች ያው ይታጠብላታል ተመስገን እግዚአብሔር ይመስገን በህይወት ተርፋለች ነገር ግን እህቷ ምን ብላ ፖስተች እኔ እህቴ እንድትለወጥ እሰራለሁ እለወጣለሁ ስትለኝ አመጣኋት ግን የሁኔታዎቹን ቻሌንጅ መቋቋም አቅቷት ክሎሮክስ ተጣጣለች እሷ ክሎሮክስ ስትጣጣ በህይወት ተርፋለች ነገር ግን በህይወት ብትርፍም እስር ቤት መግባቴ ነው 4 አመት ተፈርዶብኝ ስልኬም ልቀማ ይችላልው ምናልባት እኛ ጠፍተን ቤተሰቦቻችን ሲፈልጉ ይሄንን ቪዲዮ እንድታዩት
ይሄ ቪዲዮ ለዛ ነው ማስቀምጠው እንጂ ሰው ያስተምራል ብዬ አይደለም ብላ ነው ያን ቪዲዮ ፖስት ያደረገችው ማለት ነው። በትክክል ሰው ያስተምራል። እዚህ ጋር ምን ያስተምራል መሰላችሁ? ጥንካሬ የሌለውን ሰው ቻሌንጅ መቋቋምን የማይችል ሰው ኢትዮጵያ ውስጥ ስራ ይሰራሉ። ያ ሰው ከማምጣታችሁ በፊት ኢትዮጵያ ውስጥ ስራ ይሰራሉ። ኢትዮጵያ ውስጥ የሆነ ቻሌንጅ ያደረገው ነገር አለ፣ በቃ ነገሮችን የሚያቋቋምበት አቅም አለው ብላችሁ ሳታዩ ሳታገናዝቡ እህትሽ ስለሆነች ብቻ ጓደኛሽ ስለሆነች ብቻ በቅርበት ስለምታውቂያት እንትን ኃላፊነት ወስደሽ ታመጫለሽ። አሁን እህቷ ናት አምጥታለች፣ በራሷ ነው ያመጣቻት። ምንም ማድረግ አይቻልም። ተጠያቂነት አለባት። ኃላፊነት ወስዳ ነው ያመጣችው። እሷን አጥፋት ያጠፋችውና አንቺ አትጠየቅም ማለት አይቻልም። ሁለቱም በአንድ ላይ ተጠይቀዋል። አያችሁ? ሰው ስታመጡ እህትሽም ተው ኃላፊነት የምትወስዱ የእውነት ብርቱ ናት ወይ? እህቴ ምን ያህል ብርቱ ናት? የአእምሮ ብስለት አላት ወይ? ማገናዘብ አለ አይደለ? የሆነ ነገር ራሳችሁ ላይ የሆነ ነገር ከመወሰናችሁ በፊት ለምንድነው ከሀገር የወጣሁት? ለምንድነው እየሰራው ያለሁት? ለምንድነው የምሰራው? የሆነ ነገር የምንኖርለት ነገር ሊኖር ይገባል። ነገን ተስፋ እናደርጋለን። ተስፋ በክርስቶስ ነው። ቢሆንም ግን ነገን ተስፋ ስታደርጉ ሰርታችሁ መለወጥ የተሻለ ሰው መሆን ትችላላችሁ። ይሄ ሁሉ ነገር የሚሆነው ግን እናንተ ምን ያህል ዝግጁ ናችሁ ለመስራት ለመለወጥ። ከሀገር ከመውጣትሽ በፊት ዝግጁ ሆነሽ አይምሮሽን እዚህ ሀገር ምናልባት ሊርበኝ ይችላል፣ ሊጠማኝ ይችላል፣ ቋንቋ አላውቅም፣ በቃ በቋንቋ አለማወቅ ቻሌንጅ ይኖራል፣ ከሰራተኞች ጋር ያለ መግባባት ቻሌንጅ ይኖራል፣ ከሰዎቹ ልጆች ጋር ይሄንን ሁሉ ነገር አይምሮሽ ሬዲ ሆኖ አስበሽበት ከመጣሽ እዛ የሚያስበው ነገሮች ከባድ እንደሆኑ አስቦ አይምሮሽ ስለምትመጪ እዚህ ጋር ምንም ቢያጋጥምሽ ተቋቁመሽ ማለፍ ትችያለሽ። አይምሮሽ ሳይዘጋጅ ምንም ሳትዘጋጅበት ብድግ ብለሽ እህትሽ ኃላፊነት ስለወሰደች ነገሮች ስለመተመቻቹልሽ ትመጫለሽ። እዚህ ጋር ያልሆነ ውሳኔ በራስሽ ላይ ትወስኛለሽ። ለራስሽም ለእህትሽም አደጋ ትሆኛለሽ። ይሄን የምለው ለእህትሽ ስል ኖርማል ማንኛውም ሰው እኔ አሁን ለምሳሌ አንድ ሰው ባመጣ ይሄ ነገር እንደሚገጥመኝ አስቤ ነው ማመጣው። ይሄን ነገር ምን ያህል ኃላፊነት ወስጄ ሳመጣ ምን አይነት ከባድ ኃላፊነት መሆኑን አስቤበት ነው የማመጣው። ያ ሰው ደግሞ ምን ያህል ያንን ኃላፊነት መውሰድ ይችላል የሚለውን ሳላገናዝብ አላመጣም። ይሄንን ነገር ሼር ብታደርጉልኝ ብዬ ማስበው በተለይ አሁን ማትሪክ ሲቀርባቸው ልጆች ተስፋ በቃ አረብ ሀገርን ሆኗል። አረብ ሀገር ስትሄዱ ሂዱ ግድ የለም ግን ልጆች ሆናችሁ ልጆች ቻሌንጅ መቋቋም የማትችሉ ልጆች ፕሊስ እነሱን ሂድ ብሉ። ቤተሰብ እንኳን አትፍቀዱ። የእውነት አሁን በባለፈውም ሆስፒታል ላይ ገብታ በቃ አጉል እንትን ሆና ምናያት በጣም ህፃናት። አሁን ላይ የሚመጡ ልጆች በጣም ህፃኖች ናቸው፣ አስራዎች። የእውነቴን ነው የምላችሁ። ያ ነገር ዛሬን ይመስላል መውጣታቸው እንጂ ሲወጡ ግን የሆነ ችግር ሲገጥም ለማህበረሰቡ ሁላ ነው ያ ችግር የሚደርሰው። ለምን ያን ሰው በቃ ፕሮቴክት ለማድረግ ለመርዳት ለምን ሲባል በሁሉም ይዳረሳል። ይሄንን ነገሮች ያሰባችሁ ከኢትዮጵያ ከመምጣታችሁ በፊት ሰው ከማምጣታችሁ በፊት ብታስቡበት። የመጣችሁ ሰዎች ደግሞ ያመጣችሁን ሰው ታሳቢነት ብታደርጉ ምን ያህል ከባድ ኃላፊነት ያ ሰው ወስዶ እንደሚያመጣችሁ ታሳቢነት አድርጋችሁ በርትታችሁ ጠንክራችሁ ሰርታችሁ ለራሳችሁ ለቤተሰባችሁ እንድትሆኑ እንድትተርፉ ያንንም ሰው እንድታስመሰግኑ በቃ ነገ ተቀይራችሁ አመሰግናለሁ ለማለት እንድትበቁ ብርታት ጥንካሬ ሊኖራችሁ ይገባል። በስደት ያለን ሰዎች ሁላችንንም ብርታት ጥንካሬ እግዚአብሔር ይስጠን። በሰላም ደግሞ ሰርተን ለሀገራችን መልካም ፍሬ አፍርተን የምንገባ ሰዎች ያድርገን። በተለይ ልጆች ሆናችሁ ከሀገራችሁ ልጆች ብዬ ዛሬ በልጆች ነው የጀመርኩት። በልጆች ነው የምጨርሰው ይሄን ቪዲዮ
በጣም የሆነ ነገር በጣም ስለረበሸኝ ነው ይሄን ሰው ወደማ የሆነ ቀን ልጆች ናቸው ወደ ስደት የሚመጡት ልጆች በቃ ልጆች የእውነት እድሜያችሁ ሳይበስል አይምሮ ብስለት ሳይኖራችሁ ወደ ስደት ስትወጡ ከባድ ነው መሰደዳችን ስንሰደድ ብር እናገኛለን የሚለውን እናስብና እዚህ ጋር የሚገጥመን ብዙ ከባድ ነገር አለ ያንን ነገር ያገናዘበን ለስደት እንውጣ እላለሁ ስደት አይመከርም ግን አትምጡ ማለት አልችልም እንደሰው ምርጫ ነው ከመጡ ግን ይሄንን ነገር ታሳቢነት ግንዛቤ ቢሰጡ ዝግጁ ሆኖ ቢመጡበት እላለሁኝ ለነበረን ቆይታ እጅግ አድርጌ አመሰግናለሁ በሌላ ሐሳብ በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ እላለሁኝ ለዚህ ቤት አዲስ የሆናችሁ አበረታቱኝ ሰብስክራይብ ያደረጋችሁ ተቀላቀሉ ሐሳቤ የተመቻችሁ ይሄንን የኔን ሐሳብ የኡነት የሆነ ነገር እንትን ካላችሁ ከኮሜንት አስቀምጡልኝ እላችኋለሁ በቃ ይሄ ነገር ያስተምራል ብላችሁ ካሰባችሁ ሼር አድርጉ እንደዚህ አይነት ነገሮች አላ አይደለ አንድ ሁለት ሰው ጋር ራሱ ቢደርስ ያ ሰው የሆነ ነገር አሰብ አድርጎ ከመሄድበት መለስ ሊልበት ይችላልና ይሄንን የኔን ሐሳብ